ሰላም ሰላም እንዴት አላችሁልኝ? የሂራ ማጀት ቤተሰቦቼ ደህና ናችሁ ወይ? ዛሬ እንግዲህ በቆንጆ ቪዲዮ ድጋሚ ተገናኝተናል። እዚህ ጋር እንደምትመለከቱት እንግዲህ የአልጫ ድፍን ምስር አሰራር ይዤላችሁ ቀርብ ያለሁኝ። እናንተም በየቤታችሁ እየሰራችሁ እንድትመገቡ እየጋበዝኩኝ ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲሁም በየጊዜው ወደ እናንተ የማቀርበው ይዤላችሁ የምቀርበው እንዲደርሳችሁ የደውል ምልክቷን መጫናችሁን አትርሱ። እዚህ ጋር እንግዲህ ድፍን ምስራችንን በዚህ መልክ በቆንጆ ሁኔታ አብረን እናዘጋጃለን ማለት ነው። ድስታችን ከሞቀልን በኋላ ዘይት እንጨምርበታለን። የሚበቃን ያክል ዘይት እናደርግበታለን። እኔ አብስዬ ያስቀመጥኩት ሽንኩርት ስላለኝ እሱን ነው የምጨምርበት። የሚበቃን ያክል ሽንኩርት እናደርግበታለን። ስራ እንዲቀላችሁ ከፈለጋችሁ ሽንኩርት፣ ቲማቲም፣ ካሮት አዘጋጅታችሁ ማስቀመጥ ትችላላችሁ። ስራ በጣም ያቀላል። ቀጣይ የሚበቃንን ያክል እርድ እንጨምርበታለን። የድፍን ምስር ነው የምንሰራው። የአልጫ ድፍን ምስር ነው የምናዘጋጀው ዛሬ። እንግዲህ የሚበቃችሁን ያህል እርድ ታደርጋላችሁ። እኔ ትንሽ ያንሰኛል። በዚህ መልክ እንግዲህ እያቁላላን ነው ያለነው። በመቀጠል ቲማቲም ነው የምንጨምርበት። እንግዲህ እንዲህ በምታዩት መልኩ በቆንጆ ሁኔታ እየተቁላላልን ነው። እንደነገርኳችሁ እንግዲህ እኔ ቲማቲም በዚህ መልክ አዘጋጅቼ ነው የማስቀምጠው። ስራ ያቀላል በጣም። ሽንኩርትም እንደዛው። የሚበቃንን ያክል ቲማቲም እንጨምርበታለን። በጣም ቢዚ የሆናችሁ ሰዎች፣ እናቶች ሽንኩርትና ቲማቲም ለሳምንት የሚሆናችሁን አዘጋጅታችሁ ፍሪጃችሁ ውስጥ ብታስቀምጡ ቆንጆ ነው የሚሆነው። ቲማቲም እኔ ቀቅዬ ፈጭቼ ነው የማስቀምጠው። ሽንኩርትም እንደዛው አብስዬ ነው የማስቀምጠው እና በጣም ነው ስራ የሚያቀልላችሁ ነው። ሞክሩት። ቀን በቀን ከመላጥ ለሳምንት የሚሆናችሁን አንዴ አዘጋጅታችሁ ማስቀመጥ ትችላላችሁ። ቤተሰቦቼ ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ከዚህ ቀደም የሰሯቸውን ቆንጆ ቪዲዮዎች ሂራ ማጀት ሰብስክራይብ እያደረጋችሁ የገባችሁ ማየት ትችላላችሁ። እንግዲህ ሽንኩርታችን፣ ቲማቲማችን በዚህ መልክ እያቁላላን ነው ያለነው። በደንብ መቁላላት አለብን። ትንሽ የተፈጨ ነጭ ሽንኩርት እንጨምርበታለን ቁሌቱ ላይ። እዚህ ጋር እንግዲህ በደንብ ተቆላልቶልናል። አሁን ቀቅለን ያዘጋጀነውን ድፍን ምስራችንን እንጨምርበታለን። ቆንጆ ሆኖ ተቆላልቶልናል። ይሄው እንግዲህ እንደምታዩት በቆንጆ ሁኔታ ተቆላልቶልናል። አሁን ድፍን ምስራችንን ይሄው ቀቅዬ አዘጋጅቻለሁ። ይሄን ድፍን ምስር ወደ ቁሌታችን ወደ ድስታችን እንገለበጣለን።
ድፍን ምስር ቀደም ብለን ቀቅለን ማዘጋጀት ይኖርብናል ቶሎ ስለማይደርስ። እንግዲህ እንደነገርኳችሁ ቲማቲም፣ ሽንኩርት ቅድሚያ አዘጋጅታችሁ ካስቀመጣችሁ ለስራ በጣም ይቀልላችኋልና ሞክሩት። በተለይ ጧት ስራ የምትገቡ እናቶች እህቶች በዚህ መልክ ሞክሩት። በጣም ነው የሚቀልላችሁ። ቤተሰቦቼ ሂራማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑኝ። ትንሽ 1-2 ደቂቃ እናቁላላውና ከቁሌታችን ጋራ ውሃችንን እንጨምርበታለን። ድፍን ምስር በቀይ የሰራውት አለ። እሱንም ዩቲዩብ ላይ እየገባችሁ ማየት ትችላላችሁ። ይሄ ደግሞ በአልጫ ነው። የሚበቃንን ያክል ትኩስ ውሃ እንጨምርበታለን። በጣም ትንሽ ነው፣ ብዙም አያስፈልግም። ምስሩ ብቻ እንዳይሆን ትንሽ ውሃ ያስፈልጋል። በእንጀራ ስለሆነ የምንበላው ምስር ብቻ ሲሆን ከሚሆን ትንሽ ውሃ እናደርግበታለን። አንዳንድ ሰው በጣም ወፍራም ይወዳል፣ አንዳንዱ መካከለኛ። እኔ መካከለኛ ስለሆነ የምወደው ትንሽ ውሃ ትኩስ ውሃ አደርግበታለሁ ማለት ነው። እንደነገርኳችሁ የሞቀ ውሃ ነው። የሞቀ ውሃ በየትኛውም ሰዓት ብታደርጉት ችግር የለውም። ቀዝቃዛ ሲሆን ምግብ ስንሰራ የሞቀ ውሃ ብንጠቀም ቆንጆ ነው። ወጣችን እንግዲህ በዚህ መልክ እየደረሰልን ነው። ቆንጆ ሆኗል። አሁን የሚቀረን የሚያስፈልጉትን ቅመሞች፣ ግብአቶች ጨምረን ከእሳት ወደ ማውረዱ ነው የምንሄደው። ሂራማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑኝ። እባካችሁ ቤተሰቦቼ ሰብስክራይብ አድርጉ። ለኔ ይጠቅመኛል የእናንተ ሰብስክራይብ ማድረግና ተባበሩ። በዚህ መልክ እንግዲህ ቆንጆ ሆኖልናል። እንግዲህ ድፍን ምስራችን መጀመሪያም የበሰለ ነው። አሁን ደግሞ በበቂ ሁኔታ በስሎልናል። ከዚህ በመቀጠል እንግዲህ የሚያስፈልጉትን ግብአቶች እንጨምርበታለን። እዚህ ጋር እንግዲህ 3 ግብአቶችን እንጨምራለን። ይሄ ክኖር ነው። እዚህ ጋር የዝንጅብል ፓውደር፣ እዚህ ጋር እንዲሁም የሮዝመሪኖ ፓውደር። እዚህ ውስጥ ያልተመቻችሁ የማይመቻችሁ ካለ አለመጨመር ትችላላችሁ፣ ነገር ግን ያጣፍጠዋል። 3ቱንም ግብአት እንጨምራለን። እንዲሁም የአልጫ ቅመም ካላችሁ መጨመር ትችላላችሁ። እኔ ለጊዜው ስለሌለኝ ነው። በመቀጠል ጨው እንጨምርበታለን። የጨዋችሁን መጠን እንደናንተ ነው የሚወሰነው። እንዲሁም ነጭ ሽንኩርት እንጨምራለን። ሁሉንም ግብአት ጨምረናል። እንግዲህ እንደምታዩት ቆንጆ ሆኖልናል። እናንተም በየቤታችሁ እየሞከራችሁ ለምሳ ለእራት ቆንጆ የሆነ አልጫ የድፍን ምስር አልጫ እንድታዘጋጁ እንድትመገቡ ጋብዛለሁኝ። ሂራማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑኝ። በየጊዜው የምለቃቸው ወደ እናንተ እንዲደርሳችሁ የደውል ምልክቷን መጫናችሁንም አትርሱ። ትንሽ ቅመሙ እንዲዋሃድልን 1-2 ደቂቃ ያክል እንዲንተከተክ እንተዋዋለን። ቅመሞቹ በደንብ እንዲዋሃዱ
እንግዲህ ወጣችን ደርሶልናል፣ ጨርሻለሁኝ። አሁን በመጨረሻ ደግሞ ቃሪያ፣ አልጫ ስለሆነ የግድ ቃሪያ ያስፈልገዋል። እኔ ይሄን ብቻ ቃሪያ ነው የማደርገው፣ ምክንያቱም ልጆች ያሉበት ቤት ስለሆነ ስለሚቃጠሉ ባናበዛ ቆንጆ ነው። ቃሪያችንን እናደርግና እናወርደዋለን ማለት ነው። እንግዲህ ይሄን የመሰለ ቆንጆ የአልጫ ድፍን ምስራችንን ሰርተን ጨርሰናል። በሌላ ጊዜ በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩን። ወዳችኋለሁ። ቻው ቻው።